ቢያደርግለት ቀብር አካባቢ ኤርፖርት ካለ ሬሳውን እዛ ብቻ ማድረስ ስራው ነው። እሱ ስራ አይገባም። አንድ ትንሽ ሞባይል ቀብር እየቀበሩ አፈሩን እየመለሱ ላድ ውስጥ አስገብተው ከዘጉበት ከሸፈኑበት በኋላ አፈር እየመለሱ የሆነ ጫማ ሲወርድ ከሰው ኪስ ሞባይል ሲወርድ ምን ነው የሚባለው? አቁሙ አቁሙ፣ ምን ነው የሆነ ንብረት ወደቀብን፣ ዋጋ አለው፣ ምንም እዛ ውስጥ አይገባም። ነቢያችን ዓለይሂ ሰላቱ ወሰላም ሲናገሩ አንድ ሰው ወደ አኺራ ሲሄድ 3 ነገር ይሸኘዋል አሉ። ሀብቱ፣ እንዲሁም ደግሞ ዘመዶቹ እና ስራው፣ 2 ተመላሽ ናቸው አሉ። ማንም ቢወድ ምናልባት ዱንያ ላይ እስካለ አባቴ ከሞት ለአባቴ ፊዳ ልሁን ብሎ አንድ ሰው ሊል ይችላል። እናቴ ከምትሞትብኝ እሷ ዱንያ ላይ ትኖርልኝ፣ እኔ በሷ ምትክ ልሞት ማለት ይቻላል። ነገር ግን ሰው ከሞተ ከሱ ጋር ልቀበር ከእናቴ ጋር ልቀበር አይደለም እንዴ? ወንድሜም በጣም ስለምወደው እኔ መግባት የለብኝም ከሱ ጋር ተቀብሬ አፈር ይመለስብኝ ሚል የለም። ሁሉም ሰው ወደ ቤቱ ይመለሳል። ንብረት አፎሻ አለ፣ እድር አለ፣ አካፋው የራሱ ንብረት ነው። ከዛው ሼር አለው። አልጋ ወደ እንትን የሚወስድ ወደ ቀብር የሚወስድ የሬሳ አልጋ ማለት ነው፣ እሱ ንብረት ነው፣ ተመላሽ ነው። አንሶላው ይመለሳል፣ ሴለኑ ይመለሳል። ምንም አይነት ንብረት ከሟች ሰውዬ ጋር ከጀናዛው ጋር ቀብር አይገባም አሉ ነቢያችን ዓለይሂ ሰላቱ ወሰላም። እዛ ውስጥ ከሱ ጋር የሚኖረው የሚገባው ስራው ብቻ። በጎ ስራ ከሆነ በጎ ስራ ከሱ ጋር ይኖራል፣ መጥፎ ስራ ከሆነ መጥፎ ስራ ከሱ ጋር ቀብር ይገባል ማለት ነው። ስለዚህ በየትኛው ቀን የመጨረሻው ቀናችን ይሆናል፣ የትኛው ሌሊት የኛ መጨረሻ ይሆናል ብለን ምንም አላህ ሱብሓነሁ ወተዓላ ያሳወቀን ነገር ስላሌለ ምን ጊዜም ለየቀናቱ ዋጋ መስጠት አለብን፣ ለየሌሊቱ ዋጋ መስጠት አለብን። የአኺራ አካውንት ውስጥ ኸይር ነገር መጣል አለብን። ዛሬ ፈጅር ከወጣ ምን ያህል ቁርአን ቀርቻለሁ፣ ምን ያህል ዚክር አድርጋለሁ፣ የትኛውን ሰላት ነው በጀማ ያሰገድኩት፣ ሱናዎችንስ የትኛውን ሰግጃለሁ፣ ጾምስ ረመዳን ብቻ ጠብቄ ነው በዓመት አንድ ጊዜ የምጾመው አላህ ጤና ሰጥቶኝ፣ የትኛውን ነው ሱና ጾም መጾም ያስኩት? እንዲሁም ደግሞ ሰደቃ ዋጅቡን ዘካውን ብቻ ሳይሆን ናፍል የሆነ ሰደቃ ለዛሬ ለቀኔ ብዬ ምን የሰጠሁት? በምሽት ውስጥ ሰው የሚያውቀው ማያውቀው በድብቅ ማንም ሰው ሳይል ምን ነበር የሰጠሁት? ይሄን እያየን ምላሴ ምን እየሰራ ነው ያለው? ምን እየተናገረ ነው? ኸይር ነው መጥፎ ስራ እየዋሸው ነው? እኔ ዱንያ ማካበት ያዝኩት እያጭበረበርኩ ነው? ቻይና የተሰራውን ዕቃ የጃፓን ዕቃ እያልኩ እየሸጥኩ ነው? ኤክስፓየር የሆነውን ዕቃ ጊዜው ገና ነው እያልኩ ሰውን እያጭበረበርኩ ነው መሸጥ ያዝኩት? በሰው ጤና ላይ እየወሰንኩ ነው ሀብት ማካበት ያዝኩት? በሰው ሕይወት ላይ እየወሰንኩ ነው ንብረት ማካበት ያዝኩት? ይሄን ሁሉ እያየው መሄድ አለብን። ለምን? ባዶአችንን ስለምንወጣ። ዱንያ ዋጋ ያላት አላህ ዘንድ ብዙ ሀብታም ሸኝተናል። ብዙ እውቀት ያለው ብዙ ዶክተሮች ወደ አኺራ ሄደዋል። ብዙ ድሃዎች ወደ አኺራ ሄደዋል። ብዙ ታዋቂ ሰዎች ወደ አኺራ ሄደዋል። እኔም አንተም አንድ ቀን መሄዳችን አይቀርም። ተናፍ በለየን ከኛ ኻቲማ ረቢኑ ሀበሬቹ ኢኒ ኻቲማ ሀነኑ ሲያችሱ ቀባ ኻቲማን ኬት ሲያችሱ ቀባ ኻቲማን ሀደ መነ ኬቲ ሲያችሱ ቀባ ኻቲማን ኢልማን ኬቲ ሲያችሱ ቀባ ኦልሜኒ ኬት ሲያችሱ ቀባ ያ አዩሀ ለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ